ሰላም ዩቱብ እንዴት ናችሁ? የአብስራ ይርጋለም እባላለሁ። የ12ኛ ክፍል የናቹራል ተማሪ ነኝ። አሁን ላይ ኢንተራንስ ፈተናን ለመውሰድ ጀስት 2 ወር ይቀረኛል። ሚያዝያ 24 ላይ ነን አሁን እና ኢንተራንስ ደግሞ የሚሰጠው ሰኔ 24 ላይ ይመስለኛል እና ጀስት 2 ወር ይቀረኛል እና ይህንን የ2 ወር የኢንተራንስ ቻሌንጅ እንድሰራ ያነሳሳኝን ሪዝን ወይም ደግሞ ምክንያት ልንገራችሁ። ብዙ ጊዜ ጎበዝ ተማሪዎች እና ሰክሰስፉል የሆኑ ሰዎች በተለይ ስለ ትምህርት ስለሆነ ጎበዝ ተማሪዎች፣ ሰቃይ ተማሪዎች ዩቱብ ቻናል ላይ መጥተው ምናምን ስለ ጀርኒያቸው ስለነበራቸው ስትረግል እንዴት ይህንን ውጤት እንዳመጡ እንዴት ከፍተኛ ውጤት እንዳመጡ ይናገራሉ። ያ ለእንደዚህ አይነቱ ሰው እውነቱን ለመናገር በጣም ኢንስፓይሬሽናል የሆነ ነገር ነው። ነገር ግን ኢትዮጵያ ላይ ጎበዝ ተማሪ ሆኖ ጀርኒውን እንትን የሚል ሰው አላየሁም እስካሁን። ጀርኒውን ዶክመንት አድርጎ ዩቱብ ላይ የሚለቅ ሰው እስካሁን አላየሁም። እኔ ደግሞ አሁን ያለሁበት ሲቹዌሽን ብዙ ሰው ከፍተኛ ውጤት እንዳመጣ ይጠብቀኛል። ብዙ ሰው ጥሩ ውጤት እንዳመጣ ይጠብቀኛል። ነገር ግን ሶሻል ሚዲያ በጣም ዲስትራክት እያደረገኝ ነው። ኮንሲስተንት እየሆንኩኝ አይደለም እና ደግሞ ዊክሊ ፕላኒን በትክክል እየተከተልኩኝ አይደለም። ፐርፌክት አይደለሁም ማለት ነው እና ለሚቀጥሉት 2 ወራት ግን በትክክል አቅሜን ብጠቀም ከዚህ በላይ ፐርፎርም ማድረግ እንደምችል አምናለሁ። ነገር ግን ኦነስትሊ 500 ቤት አመጣለሁ ብዬ አላስብም አሁን ላይ። ነገር ግን 2 ወር ፕሮሰሱ ላይ በደንብ ትኩረት አድርጌ በደንብ ሰርቼ ምን ሊፈጠር እንደሚችል ለማየት እና አብረን እንድናየው እፈልጋለሁ ማለት ነው። በዚህ 2 ወር የማደርግላችሁ ነገር ምንድነው? ራሴ ላይ የማደርገው ስተዲ ሀቢቶችን አስተካክላለሁ። ትልቁ ችግሬ ኮንሲስተንት አይደለሁም እና ኮንሲስተንት ለመሆን እሞክራለሁ። የመሳሰሉትን የተለያዩ ስትራቴጂዎችን ለመጠቀም ዊክሊ ፕላኒን በትክክል ለመጠቀም እሞክራለሁ ማለት ነው። በየሳምንቱ የደረስኩበትን ሲቹዌሽን ያለሁበትን ሲቹዌሽን ስትረግል ያደረኩበትን ነገር ወይም ደግሞ የተጠቀምኳቸውን ስትራቴጂዎች እማጋራችኋለሁ ማለት ነው። ለወደፊት ምናልባት አሪፍ ማደግ ከቻልን ከአሁን በኋላ ፐርሰናል ዴቨሎፕመንት ላይ በደንብ እሰራለሁ ብዬ ነው የማስበው ከክረምት ጀምሮ። ፐርሰናል ዴቨሎፕመንት ላይ የሚኖረኝን ኤክስፒሪየንስ ሼር አደርጋለሁ። ላይፍ ላይ የሚኖረኝን ኤክስፒሪየንስ በጊዜ ሂደት ማለት ነው ሼር አደርጋለሁ እና እግዚአብሔር ብሎልኝ አሪፍ ቢዝነስ መሆን ከቻልኩኝ ቢዝነስ ላይም የሚኖረኝን ኤክስፒሪየንስ እዚህ ዩቱብ ቻናል ላይ ሼር የማደርግበት ዩቱብ ቻናል ይሆናል ማለት ነው። ይሄ ግን ጅማሬ ይሆናል ማለት ነው። ለ2 ወር ኢንተራንስ ቻሌንጅ ይሄ ዴይ 1 ይሆናል ማለት ነው። ለሚቀጥሉት 2 ወራት የሚፈጠረውን ነገር አብረን እናያለን ማለት ነው።